ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን ኦፍ ካምፓስ የተሰኘውን አዲሱን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ማብቂያ አብራችሁን ቆዩ እያልኩኝ ወደ ታሪኩ። ፊልሙ የሚጀምረው ሃና የተባለች የነጻ የትምህርት እድል ተማሪና በጎንም በጽዳት ስራ ራሷን የምታስተዳድር ልጅን እያሳየን ነው። ሃናም እንደለመደችው በትምህርት ቤቱ የጽዳት ስራዋን እያከናወነች ሳለ እንደ አጋጣሚ ጌሬት ሻወር እየወሰደ ታየዋለች። ጌሬት የበረዶ ጨዋታ ዋና ካፒቴን ሲሆን ሃናም ወዲያው ይቅርታ ጠይቀው እየተደነባበረች ትወጣለች። በድጋሚ ሁለቱንም አንድ ክፍል ታደርጋቸዋለች። ሃና በጣም ጎበዝ ተማሪ ስትሆን ጌሪት ደግሞ የእሷ ተቃራኒ ነበር እና ፈተናውን ስለወደቀ እንድታስጠናው ይጠይቃታል። ይኸውልሽ ይህን ፈተና በድጋሚ ወደቅኩ ማለት የምወደውን የበረዶ ጨዋታ እንዳልገባ እከላከላለሁ ብሎ እንደ መማፀን ሲላት ሃና ግን እንደማይሆን ነግራው ትሄዳለች። በሌላ በኩል የሃና የነጻ የትምህርት እድል አደጋ ውስጥ ነበር። እናም ይህን ችግር ለመፍታት ባላት የሙዚቃ ችሎታ ማሸነፍ ነበር። ችግሩ ግን ሃና የለመደችው ባህላዊና ወጉን የጠበቀ ሙዚቃ መስፈን ሲሆን ውድድሩ የሚፈልገው ደግሞ የፖፕ ሙዚቃ ነበር። ሃና የምትወደው ኦስቲን የተባለ የትምህርት ቤቱ ታዋቂ የሮክ ዘፋኝ ነበር። ጓደኛዋ አሊም በተደጋጋሚ እንድታወራው ብትጠይቃትም ሃና ግን አሻፈረኝ ትላለች። ጌሬት በበኩሉ በታዋቂ የበረዶ ተጫዋች አባቱ ጥላ ስር የሚኖርና አባቱ ፊልት ቢተኛ ሲሆን አይቶት የማያውቀውን ልጁን ከድንገት መጥቶ ለ6 ወር ብቻ የሚያውቃትን ሴት ለአግባ የሚል አይነት አባት ሲሆን በአባቱ የሴሰኝነት ባህሪም ጌሬት ከሴት ጋር ከአንድ ምሽት በላይ አብሮ የማያሳልፍ አይነት ሰውም ነበር። በአባቱ ንግግር የተናደደው ጌሬትም ውድድሩ ላይ ተናዶ የተቀናቃኝ ቡድን ተማቶ ሲወጣ እንደ ድንገት የሚያምር ድምጽ ሰምቶ ወደዛው ሲሄድ ሃና እየዘፈነችና እየደነሰች ሲመለከታት አምሮ ቀለል ይለታል። ወደ ጨዋታው ተመልሶም በድል ያጠናቅቃል። በሀሳቡም ሃናን የማወቅ ጉጉት ያድርበታል። ጓደኛው ጋር ሆኖም የሶሻል ሚዲያ ገጿን መፈለግ ይጀምራል። ስሟንም ስላላወቀው ሞና ብሎ ይጠራታል። በአጋጣሚም ከጓደኛው ዝግጅት ጋር ሃናን ያያታል። እሷም የመጣችው ጓደኛዋ አሊ ከጀስቲን ጋር እንድታስተዋውቃት ነበር። ሃናም ወደ እሱ ስትሄድ የሆነ ሰው መጠጡን ይደፋባታል። እሷም እሱን ችላ ብላ ወደ ጀስቲን ሂዳ የተወሰነ እያወራችሁ ሳለ ጌሬት መጥቶ ጃኬቱን ደርቦላት የኔ ፍቅር በረደሽ እንዴ ይላታል። ሃናም ግራ ትጋባለች። ጀስቲንም ተሰናብቷት ሲሄድ ሃና ተናዳ ያማል እንዴ የምወደውን ልጅ አስመለጥከኝ እኮ ብላ አካኪ ዘረፍ ትላለች። ጌሬትም አየሽ ሃና እዚህ ጋር ነው የተሸወርሽው፣ እኔ ምሽትሽን አላበላሸሁትም። እኛ ወንዶች በቀላሉ የምናገኛት ሴት አትመቸንም። እሱን የግልሽ ማድረግ ከፈለግሽ እኔ ካምፓሱ ታዋቂ ስለሆንኩ እኔን ተጠቀሚብኝ፣ በምላሹ ግን ፈተናዬን እንዳልፍ አስጠኝኝ ይላታል። እቅዳቸውንም ወደ ተግባር አምጥተው እንደ ትክክለኛ ፍቅረኛ ለማስመሰል የግድ አብረው መውጣትና መታየት ስላለባቸው የሚገናኙበትን ሰዓት ማመቻቸት ይጀምራሉ። ክላስ ውስጥም ጌሬት እንደ ፍቅረኛዋ ቡና ይዞላት ይመጣል። ነገር ግን ሃና ቡና እንደማጠጣ ትነግረዋለች። ከዛም የጀስቲንን ቀልብ ለመሳብ እንደ ፍቅረኛሞች ማስመሰል ቢጀምሩም ጀስቲን ግን ዞር ብሎም አላያቸው። ሃናም ተናዳ ስዞ ሳታስበውም እቃ ትጠላለች። የዛኔ ሙሉ ክላሱ ጀስቲንም ጨምሮ ወደ እነሱ ይዞራል። ሃናም ዝግጅት ጋር ለመታደም ከአሊና ጌሬት ጋር ሆና ልብስ መምረጥ ይጀምራሉ። ጌሬትም የጀስቲንን ልብ መሳብ ከፈለግሽ እንደ ሌሎቹ አጠር ያለ ቀሚስና ሜካፕ መጠቀም እንድትጀምር ይነግራታል። ቆይቶም ዝግጅቱ ጋር እንዴት እንደ ፍቅረኛሞች ማስመሰል እንዳለባቸው እየተወያዩ ጌሬትም ገና ስቀርብሽ እኮ በላብ ትጠመቂያለሽ፣ ጉንጮችሽም ይቀላሉ ይላታል። ሃና ግን በእሱ ተሽኮርማ እንደማታውቅ ስትነግረው እዛው ጋር እሷን መቅረብ ይጀምራል። እንዳትሽኮረመም ነግሯት ከንፈሯን ይስማታል። ሃና ግን አሁንም እሱን ለማሳመን የጌሪት ጓደኛን ስሞ አየህ በማናችሁም አልሽኮረመም ብላ ትሄዳለች። በቀጣይ ቀን የጌሪት ጨዋታ ጋር ሃና ምንም እንኳን የበረዶ ጨዋታ ብትጠላም እንደ ፍቅረኛ ሁና ትታደማለች። ምሽት ላይም ከዝግጅቱ ሃና አማላይ ሁና ትመጣለች። ጌሪትም የሚጠጣ ሲሰጣት ሃና ግን ሌላ መጠጥ ትጠይቀዋለች። እሱም ሊያመጣላት ሲሄድ ጁልስ የተባለች የትምህርት ቤቱ ወረኛ ሴት መጣ ጌሪት እንዴት ፍቅረኛዋ ሊሆን እንደቻለና የእሱ መታወቂያ ሴሰኝነት እንደሆነ ትነግራታለች። ሃናም ጌሪት ጥሩ ሰው እንደሆነና ያለውንም ነገር በራሱ ጥረት እንጂ በአባቱ ዝና እንዳላመጣው እየነገረቻት ወደኋላ ተመልሶ ሃና ከጌሪት አሰልጣኝ ጋር እያወራች አሰልጣኙን ለምን ጌሪት ዝናውንና የአባቱን ሀብት ተጠቅሞ ለምን ውጤቱን በቀላሉ እንደማያስተካክል ስትጠይቀው አሰልጣኙም ጌሪት በባህሪው ሁሉንም ነገር በራሱ ጥረት እንደሚያደርግና ከአባቱ ምንም እንደማይፈልግ ይነግራታል። ወደአሁኑ ሲመለስም ጌሪትና ሃና ጀስቲንን ለማስቀናት ሆነ ብለው ብቻቸውን ወደ ላይኛው ክፍል ይሄዳሉ። እንደደረሱም ጌሪት ደክሞት ስለነበር አልጋው ላይ ይዘረራል። ሃናም እንደ ጨዋ ወንድ አንተ መሬት ላይ ተኛ እኔ ደግሞ አልጋው ላይ ስትለው ጌሪት ግን ሁለታቸውም አልጋው ላይ እንዲተኙ ይጠይቃታል። ሃናም እምቢ ትላለች። ትንሽ ከተከራከሩ በኋላ ሃና ከጌሪት ሰውነት ጋር ያለውን ጠባሳ ተመልክታ ስላዘነችለት አልጋውን ለብቻው እንዲተኛበት ስትነግረው ጌሪት ግን የማንንም ማዘኔታ እንደማይፈልግ ነግሯት በሁለቱም ግትርነት አልጋው ብቻውን ያድራል። ሁለቱም መሬት ላይ ተኝተው ስለ ራሳቸው ማውራት ይጀምራሉ። ጌሬት አባቱ ጎበዝ የበረዶ ተጫዋች ስለሆነ ሰው በሙሉ ከአባቱ ጋር ስለሚያፎካክረው በጣም ይጠላዋል። ሃና በበኩሏ ስለ ሙዚቃዋ ስታወራው እሱም ድምጿን እንደሚወድላት እየነገራት አዲሱን የለቀቀችውን ሙዚቃ አብረው ማየት ይጀምራሉ። እናም ለነጻ የትምህርት ቤት እድሏ የግድ የሙዚቃ ውድድሩን ማሸነፍ እንዳለባት ስትነግረው ጌሬት እንደ ሀሳብ ከጀስቲን ጋር ሙዚቃ እንድትሰራ ይነግራታል። እንቅልፍም ይዟቸው ሂዶ አብረው አልጋው ላይ ያድራሉ። ትምህርት ቤት ሲሄዱም ጀስቲን ከሃና ጋር ለመቀመጥ ጠይቋት አብሮ ይቀመጣል።
ይዋጣሉ። ጌሪትም ሲያያቸው በቅናት መንፈስ ሚስቴ እንዳርኳት ብሎ ያዝናል። በሌላ በኩል የሃና ጓደኛ አሊ ከረጅም ጊዜ ክትሩ ፍቅረኛዋ ሻውን ጋር ወደ ፓርቲ ይሄዳሉ። እዛ እንደደረሱም አብሮ እንዲዳንሱ ስትጠይቀው እንደማይፈልግ ነግሯት ይሄዳል። አሊም ተናዳ የራሷን ስትደንስ የነ ጌሪት ጓደኛና ታዋቂው ሴሰኛ ዲን ይመለከታታል። እንደለመደበትም ሄዶ አብሯት ሲደንስ አሊ ግን እንደ ሌሎቹ ሴቶች በቀላሉ እጅ ውስጥ አልገባችም ነበር። ይህም የዲንን ፍላጎት ይበልጡኑ አናራው። ሃናም ስለ ጀስቲን ገና ምንም ሳይፈጠር በምናቧ ቢፈጠር ብላ ታስባለች። ለጌሪትም ደውላ ነገ እሱን ማስጠናት እንደማትችል ምክንያቱ ደግሞ ከጀስቲን ጋር የሙዚቃ ልምምድ ስላለባት እንደሆነ ትነግረዋለች። ጌሪትም ለትምህርቱ ይሁን ለሷ ብቻ ግን ስለማትመጣ በጣም ይከፋዋል። እናም ለሃና ይኸውልሽ በጣም ቆንጆ ነሽ፣ ለማንም የምትበጅ ሴትም ነሽ፣ ዋጋሽንም አክብሪ ይላታል። ከጀስቲን ጋር ተገናኝተው ሙዚቃውን እየተለማመዱ ትንሽ ከቆዩ በኋላ ጀስቲን ላፕቶፑን ከፍቶ ሲመለከት ለሱ የጻፈችለት ሙዚቃዎች ይሰማቸዋል። ምን ማለት እንዳለበት ስላላወቀ ስልክ ለመደወል ይነሳል። ሃናም በሀፍረት ትሞላለች። በቀጣይ ቀን ጌሬትን ለማስጠናት ወደ ቤቱ ስትሄድ ከሴት ጋር ሆኖ ታገኘዋለች። ሃናም ተናዳ ትወጣለች። ጌሬትም የውሸት ፍቅር ውስጥ ስለሆኑ ከሌሎች ጋር ቢሳሳም ሆነ ቢያድር ኖርማል እንደሆነ ይነግራታል። ሃና በጣም ብትናደድም ሀሳቡ ሚዛን ስለደፋ ንዴቷን ውጣ ትምህርቱን ልታስረዳው ትስማማለች። በደንብ ማርጋ ፈተናውን ታዘጋጀዋለች። እናም መናገር ከፈራ ለእሷ ብቻ እንደሚያስረዳ እሷን እያየ እንዲናገር ትመክረዋለች። የፈተናው ቀንም በቆንጆ አቀራረብ አሪፍ አድርጎ ይጨርሳል። በውጤቱም ተደስቶ ሃናን አቅፎ ከልቡ እያመሰገናት፣ ሃና ግን ከጌሬት ጋር አብሮ ሲያድሩ በሀሳቧ ትስለዋለች። ለሱም ያላት ስሜት እያደገ መሆኑን ትረዳለች። ሃናና አሊም እያወሩ አሊ ለፍቅረኛዋ ሻውን የትወና የውድድር መድረክ እንዳገኘ ስትነግረው እሱ ግን ያላቸው ነገር አሁን ላይ በቂ እንደሆነና ዝም ብላ የማይደረስበትን ማሳደድ እንድታቆም እንደነገራት ስትነግራት፣ ሃናን በበኩሏ እንደምትተማመንባትና ውድድሩንም እንድትሳተፍ ታበረታታታለች። ጌሬትና ሃናም ሌላ ዝግጅት ጋር ሆኖ ከፈለገች መጠጣት እንደምትችልና እሱ እንደሚጠብቃት ሲነግራት፣ ሃናም በልበ ሙሉነት የተለያዩ መጠጦችን መቅመስ ትጀምራለች። በመጠጥ ኃይልም ተዳፍራ ሙዚቃዋን ታቀርባለች። ሙዚቃዋንም ስጨርስ የጌሪት ጓደኛ ሎጋን መጥቶ አሪፍ እንደሰራች እየነገራት፣ ሎጋንም ከሷ ፍቅር እንደያዘው ያሳየናል። ምሽት ላይም ዝናብ ይዟቸው ሆቴል ያድራሉ። ሃናም ጠጥታ ስለነበር ጌሪት እንዲስማት ትጠይቀዋለች። ጌሪት ግን እንደሰከረች ስላመነ አርፋ እንድተኛ ይነግራታል። ሃናም አኩርፋ ትተኛለች። በጠዋትም ከጀስቲን እንዲገናኙ መልእክት ይገባላታል። ሃናም ጌሪትን ቀስቅሳው ጀስቲን ጋር ልሄድ ነው፣ ከዛ በፊት ግን ስሜቴ እንዲነሳሳ እርዳኝ ትለዋለች። እናም ባለፈ ታሪኳ ተደፍራ እንደነበርና በመንፈሷ ሁሌ ብትጠነክርም ከወንድ ጋር ግን ግንኙነት ማድረግ እንዳልቻለች ትነግረዋለች። ጌሬትም የሚለው ጠፍቶት ለማጽናናት ቢሞክርም ሃና በተራዋ ሀዘኔታና ምጸት እንደማፈልግና የጠየቀችውን ብቻ እንዲያደርግላት ትማጸነዋለች። ጌሬትም ከብዙ ሴቶች ጋር ተኝቶ ቢያቅም ሃና ግን የተለየች ስለነበረች ከሴትና ከግንኙነት ከማድረግ ሊቁ ከሆነው ጓደኛው ዲን ጋር ሂዶ ያማክረዋል። ዲንም ከልቡ እንዲህ ብሎ ይመክረዋል። ይኸውልህ ከምንም ነገር አስቀድመ ሃና እንደተመቻት አረጋግጥ፣ ሌላው ቀላል ነው ይለዋል። ምሽት ላይም ሃና ቆንጅዬ ሆና ጌሪት ጋር ትሄዳለች። እሱም ለሱ ብላ ቆንጆ መሆን እንደሌለባት ነግሯት የሚመቻትን ልብስ ብቻ እንድትለብስ ይነግራታል። ሃና ልብሷን ስቀይር ጌሪት ወደኋላ ይዞራል። ሃናም እየሳቀች ለምን ትዞራለህ? መጨረሻ ላይ ማየት አይቀር ትለዋለች። ጌሪትም እኔ አብሬሽ ያለሁት ለማለማመድ ብቻ ነው፣ አንቺን የማየት ሙሉ መብት የለኝም ይላታል። ሃናም ባላት ነገር ቀለል ይላታል። ጌሪትም የምትወደውን ሙዚቃ ይከፍትላትና መደነስ ይጀምራሉ። ከዛም መሳሳም ይቀጥላሉ። ሃና ግን አሁንም ምቾት አልሰጣትም ነበር። እሱንም ትተው ምግብ መብላት ይጀምራሉ። ሃናም ሆነ ጌሪት በመታወቃቸው እርስ በእርሳቸው የምቾት ቦታ ሆኖ ነበር። ሃናና አሊም እያወሩ አሊ ህልሟን እየደገፈው ስላልሆነ ከሻውን ጋር እንደተለያየች፣ ነገር ግን ሁሌም 2 ቀን እንኳን ሳይሞላው መልሳ እንደምትለምነው ስለሚያውቅ ጉዳይሽ እንዳላት ነግራት፣ እናም አሁን ጠጥተው የሚጨፍሩበት ቦታ ለመሄድ ይስማማሉ። በሌላ በኩል ጌሪት ስለ ሃና ያለማቋረጥ ለጓደኞቹ ሲያወራቸው አንደኛው ጓደኛው ከሷ ፍቅር እንደያዘው ይናገራል። ጌሪትም ዛሬ ከሚዘጋጀው ዝግጅት ጋር ፍቅሩን እንደሚገልጽላት ሲናገር ሎጋን ተናዶ ይወጣል። እህቱ ጁልም አርፎ እንዲቀመጥና ጌሪት የበረዶ ጨዋታው ባይሳካለት እንኳ እሱ የሀብታም ልጅ እንደሆነና አንተ ግን የድሃ ልጅ እንደመሆነ አርፈ ጨዋታ ላይ አተኮር ትለዋለች። ዝግጅቱ ጋር ማሊና ሃና አብረው ይሄዳሉ። ጌሬትም ቦታው ጋር ሲደርስ ሃናና ጀስቲን አንድ ላይ ሲያቸው ወደ እነሱ ይሄዳል። በድጋሚ ብቻቸውን ሲሆኑም ሃና ነገሮችን ማስተዋል ትጀምራለች። ጀስቲን ስለ ሙዚቃ ያለው አመለካከትና የእሱ አመለካከት ፍጹም የተለያየ እንደሆነና ጀስቲን ሙዚቃን ለድምጽ ብቻ ሲያዳምጥ፣ ሃና ግን ሙዚቃን የስሜትና የማንነት ማሳያ አድርጋ ታስባለች። ይህንንም ከጌሪት ካላት አነጻጽራ ለጌሪት ሙዚቃ ልክ እንደ ጀስቲን ተራ የድምጽ ማሳያ ሳይሆን ከልቡ ስሜትና ማንነት መግለጫ አድርጎ እንደሚያስበው አስታውሳ ለጀስቲን ትልቅ ነጥብን ትጥላለች። ለሱ ያላት ስሜትም በጣም ይወርዳል። በኋላም ለጌሪት ኮንትራታቸው ስላለቀ ጀስቲን ጋር በአሁኑ አብሮ መሆን እንደምትችል ስትነግረው ጌሪት ተስፋ ቆርጦ ወደ በረዶ ጨዋታው ይሄዳል። እዛም ሆኖ ንዴቱን እየተወጣ ሳለ የሃናን ሙዚቃ የሰማውና ወደ እሷ ይሄዳል። ሃናም እንደምትወደውና ማስመሰላቸውን አቁመው ትክክለኛ ፍቅር እንዲጀምሩ ነግረው ይሳሳማሉ። እረፍታቸውንም እንደ አዲስ ፍቅረኛሞች አብሮ አሪፍ ጊዜን በማሳለፍ ይጨርሱታል። የገና በዓልም ስለደረሰ እናቷ ደውላ ለፍቅረኛዋ ጌሪት ሰላምታን አቅርቧ ለበዓል ወደ ሀገሯ እንድትመለስ ስትጠይቃት
ሲነግራት ሃና ግን እዛ ቦታ የተፈጠረውን አስታውሳ ደፋሪዋ አብራቸው የሚማሩ የባለስልጣኑ ልጅ እንደነበርና ልክ እንደሱ የበረዶ ተጫዋች እንደሆነና አብሮት ቦታው ላይ የነበሩ ቡድኖችም ውሸት እንደዋሸችና እያስመሰለች እንደሆነ ፍርድ ቤት ላይ በሐሰት ስለመሰከሩባት በከተማዋ ስሟ ስለጠፋ ወደዛ መመለስ እንደማትፈልግ ትነግረዋለች። ጌሪትም አዝኖላት አብሮ ከአባቱ ጋር እንዲያሳልፍ ይጠይቃታል። የመጨረሻውን ክፍል በሌላ ቀን ይዤላችሁ እመጣለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።